ሰላም ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች የቴሌግራም እና የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬም በአበደ ስራ እንደተለመደ ያው ዛሬ ስለተለቀቀው ስለ አዲሱ ፕላትፎርም ቪዲዮ ስራልን የተባልኩ ስለነበር ትንሽ ዘግየት ብያለሁ ኖርማሊ እና ሁሉን እዚህ ጋር ለማሳየት እሞክራለሁ። ይሄ ፕላትፎርም ዛሬ ነው የጀመረው። እንደሚታየው በጣም የተሻለ ፕላትፎርም ነው፣ ሎንግ ተርም ነው። ሚኒመም አንድ 6 ወር ከዛም ካለፈ ኦልሞስት ወደ 1 አመት ሊቆይ ይችላል። ያው እንደ ሚኒመሙ 6 ወር ምናምን ብለን መያዝ እንችላለን። ያው የተሻለ ነው። ኢንካሙም ይሄን ያህል ሃይ ስላልሆነ ኢትስ ዊዛውት ሪስክ ነው የምንሰራው እና የተሻለም ስራ ስለሆነ ነው ቻናላችንን የለቀቅነው። እንግዲህ በየቀኑ ስራ ይለቀቃል፣ ኖርማሊ ስራ ይለቀቃል። ያው ያ የተለቀቀውን ስራ ሁሉም እኛ ቻናል ላይ ይለቀቃል ማለት አይደለም። እኛ መርጠን ነው ከዚህ በፊትም አድርገን እንደምናውቀው መርጠን ነው የተሻለ የተባለውን ስራ ነው የምንለቀው እንጂ በየቀኑ አሁን ፕላትፎርም ከ3 ከ4 በላይ ፕላትፎርሞች ይለቀቃሉ እና ይሄኛው በጣም ሴፍ ነው፣ የተሻለ ፕላትፎርም ነው። ሁላችሁም መስራት ትችላላችሁ እና አሰራሩ ላልገባችሁ ደግሞ ይሄኛውን ቪዲዮ በደንብ ተከታተሉና አሰራሩ ይገባችኋል ማለት ነው። እና ይሄኛው ፕላትፎርም ሶሊም ፔይ ይባላል። ቴሌግራም ቻናላችንን ጆይን ያላረጋችሁ ባዮ ላይ ሊንክ አለ። አሁን ዩቲዩብ ላይ እያያችሁ ከሆነ ባዮ ላይ ሊንክ አለ። በዛ ሊንክ መግባት ትችላላችሁ ቴሌግራም ላይ። እንዲሁም ቴሌግራም ቻናል ተከታታዮች ደግሞ ዩቲዩብ ቻናላችንን ጆይን፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንግዲህ ወደ ቪዲዮ እንሄዳለን። ይሄ አሁን ዛሬ የተለቀቀው ፕላትፎርም ሶሊም ፔይ ይባላል ፕላትፎርሙ ማለት ነው። ኦልሞስት ፕላትፎርሙ ዛሬ ነው የተለቀቀው ብያችኋለሁ። አሁን የተለቀቀው 11 ሰዓት ኦልሞስት 11 ሰዓት አካባቢ ነው የተለቀቀው። እንግዲህ እኔ የተሻለ ፕላትፎርም ስለሆነ እዚህ ጋር እንደምታዩት ቶታል ዲፖዚት የሚለው ጋር እኔ ዲፖዚት ያደረኩት ባላንስ ነው ይሄኛው ማለት ነው። ቶታል ዲፖዚት የሚለው ወደ 50,000 ብር፣ እኔ 50,000 ብር ዲፖዚት አድርጌ ነው እንደ ራሴ የጀመርኩት። ያው እናንተ በየአቅማችሁ መጀመር ትችላላችሁ እና ፕላትፎርሙን ሬጂስተር አድርጋችሁ ሎጊን አድርጋችሁ ከገባችሁ በኋላ የምታገኙት ኢንተርፌስ ይሄ ነው ኖርማሊ። እና እዚህ ጋር እንደምታዩት እኔ 50,000 ዲፖዚት አድርጌያለሁ ብያችኋለሁ። ይሄኛው የኢንተርፌሱ እንደገባችሁ የምታገኙት ኢንተርፌስ ነው። እዚህ ጋር ቲም ከሚለው ደግሞ የራሳችሁ ቲማችሁ ኢንቫይት ሰው የምታደርጉበት ያ የቲም ሳይዛችሁን እና የራሳችሁ ቲም ምን ያህል ገንዘብ እንዳስገባ ያንን ኢንቫይቴሽን ሪዋርድ የሚሰጥ ነው ይሄ። ያ ማለት እናንተ እዚህ ጋር ኢንቫይት የምትለው ቲም ከምትለው ጎን ላይ ኢንቫይት የምትለው አለች። እሷን ነክታችሁ ስትገቡ እዚህ ጋር ኮፒ የሚለው አለ። ኮፒ የሚለውን ያንን ስትነኩ ኮፒ ታረጋላችሁ። ከዛ ይሄን ፔስት አድርጋችሁ እዛ ላይ ሼር ማድረግ ትችላላችሁ ማለት ነው። ይሄኛው ፕላትፎርም ላይ 12 የመጀመሪያው ቪአይፒ ሌቭል አንድ ሰው ከገባ ሌቭል 1 ሰው ለምሳሌ የሆነ ሰው ኢንቫይት አድርጋችሁ እናንተ ካስገባችሁ 12% ካሽባክ አለው ማለት ነው፣ ያኛው ሰውዬ የሚያስገባው ማለት ነው። እና እዚህ ጋር ኮፒ ብላችሁ ሊንካችሁን ማውጣት ትችላላችሁ። ወደ እንትኑ ስንመለስ ቲም ሳይዛችን አሁን ለምሳሌ እኔ ከጀመርኩኝ ኦልሞስት ቲም ሳይዝ 184 ቲም ሳይዝ ደርሷል። ይሄ አክቲቭ ቲም ሳይዝ 2 የሚለው ደግሞ ዲፖዚት አድርገው የገቡት ማለት ነው ወደ 3600 በእኔ ሊንክ ገብተዋል ማለት ነው። 3600 ብር አስገብተዋል ማለት ነው። በዛ ነው ቶታል ኢንካሙ እኔ ወደ 3696 ብር አግኝቻለሁ ማለት ነው። እና ወደ ታች ስትሄዱም የቲም ቢ፣ ቲም ሲ እያለ ይሄዳል ማለት ነው። ሌላው ሆም ከሚለው ነው። እናንተ አሁን ዲፖዚት ታደራረጉ ኖርማሊ ቻናላችን ላይ ቪዲዮ ለቀናል። ዲፖዚት አደራረጉ እዚህ ጋር እንደምታዩት ዲፖዚት የሚለው ኦፕሽን አለ። እዛ ዲፖዚት ከሚለው ኦፕሽን ላይ ገብታችሁ እዚህ ጋር ባላንሳችሁን የምታስገቡበትን ባላንስ ትመርጡና ለምሳሌ 10,000 ብር ብላችሁ ብትመርጡ እኔ 10,000 ብር ነክቼ መረጥኩና ዲፖዚት የሚለው ከታች ያለውን ኦፕሽን ትነኩና ኖርማሊ እዚህ ጋር ከነካችሁ በኋላ እዚህ ጋር አካውንት ያሳያችኋል ማለት ነው። እዚህ ጋር አካውንት ሃይማኖት ደሳለው የሚለው
ይሄኛውን አካውንት ከላይ 1000 ምናምን ብሎ የሚጀምር 102397 11344 የሚለውን ኮፒ አድርጋችሁ እዛ ንግድ ባንክ አካውንታችሁ ላይ ትሄዱና ብሩን አሁን ለምሳሌ 10,000 ብር መላክ ብፈልግ ይሄን 10,000 ብር እዛ ላይ መላክ ብፈልግ ንግድ ባንክ አካውንት ላይ ገባና ይሄን ኮፒ ፔስት አድርጋችሁ ከከፈላችሁ በኋላ ስክሪንሻታችሁን ይዛችሁ ትመጡና ይሄኛውን ከታች የሚታይላችሁን ኦፕሽን አይ ሃቭ ሜድ ዚስ ፔይ የሚለውን እሱን ኦፕሽን ትነካላችሁ። ከታች የሚታይላችሁን ኦፕሽን ከዛ እዚህ ጋር ያስመርጣችኋል። እዚህ ጋር ቹዝ ፋይል የሚለው ስክሪንሻት የሚገባበት ነው። ኢንተር ትራንዛክሽን አይዲ የሚለው ደግሞ እዛ ስክሪንሻት ላይ ኤፍቲ ነምበር የሚለው አለ። ያንን ኤፍቲ ነምበር እዚህ ጋር ኤፍቲ ብላችሁ እዚህ ጋር ቁጥር ካስገባችሁ በኋላ የላካችሁበትን ማለት ነው። ቹዝ ፋይል ከሚለው ደግሞ ትነኩና ፋይል ስክሪንሻቱን መርጣችሁ ከዛ ሰሚት ፕሩፍ ኦፍ ፔመንት ካላችሁ በኋላ ታች ላይ የሚገኘውን ማለት ነው ሰሚት ፕሩፍ ኦፍ ፔመንት የሚለውን ትነኩና ዳይሬክት አውቶማቲካሊ ያስገባችሁት ብር እዚህ ጋር አካውንት ላይ ይመጣላችኋል ማለት ነው። ከዛም በኋላ ነው እናንተ ወደ መግዛት የምትሄዱት። ያ ማለት እዚህ ጋር አሁን ደግሞ እንደምታዩ 30 ዳይ እና 60 ዳይ ነው እዚህ ጋር የሚታየው እና ለምሳሌ እኔ 15,000 አስገብቼ ከሆነ እነዚህ ቶታል ኢንካም እና ፕሮዳክት ፕራይስ የሚላል ፕሮዳክት ፕራይስ የሚለው ራሴ መግዛት የምፈልገው ፕሮዳክት ፕራይስ ነው። ለምሳሌ እኔ አሁን ባላንሴ ላይ ያለኝ ገንዘብ መግዛት ብፈልግ አሁን ለምሳሌ 2,000 ምናምን ብር አለ። ለምሳሌ እኔ መጀመሪያ ያስገባሁት ማለት ነው። እዛ ላይ አሁን ለምሳሌ አሁን የ450 ብር መግዛት ብፈልግ እዚህ ጋር ባይ ነው እላለሁ ማለት ነው። ያስገባሁት ገንዘብ ስላለኝ እናንተ ያስገበታችሁ ነው ኦልሞስት። እኔ ግን ኦልሬዲ ያስገባሁት ገንዘብ ስላለኝ በዛ ነው ማሳያችሁ። ኢንቨስት የሚለውን ትነካላችሁ። ፕሊስ ዌይት ይላል። ኦኬ እንደዚህ ካለ በኋላ ኖርማሊ ገዝታችኋል ማለት ነው። ይሄ ማለት ከዚህ በኋላ እናንተ ዴይሊ ይሄ የምታገኙት አሁን ለምሳሌ እኔ የ450 ብር የገዛሁት እዚህ ጋር ዴይሊ ኢንካም የሚለው 25 ብር ዴይሊ የማገኘው ነው። ቶታል ኢንካሙ 750 የሚለው ከ30 ቀን በኋላ የማገኘው ነው። ዴይሊ 25 ብር እያገኘው ግን ማውጣት ይችላል። አሁን ሚኒመም 150 ብር ነው እዚህ ጋር አሁን ለምሳሌ 150 ብር ከደረሰልኝ ማውጣት ይችላለሁ ማለት ነው። ለምሳሌ እዚህ ጋር የ13,000 ገዝቼ ከሆነ ዴይሊ ኢንካሜ ወደ 600 ምናምን ብር ነው። ይሄንን ዴይሊ ማውጣት ይችላሉ። ፕላስ እናንተ የገዛችሁትን ደግሞ የምታዩበት እዚህ ጋር ኢንቨስት የሚለው ኦፕሽን አለ። ኢንቨስት የሚለውን ስትነኩ እናንተ የገዛችሁበትን እኔ ቅድም ስለገዛሁኝ ብዙ ስላለኝ እነዚህ አሁን የገዛኋቸው ናቸው። ታይም እየቆጠሩ በየ24 ሰዓት ኢንተርቫል ነው የሚሰጠው ብያችኋለሁ። እና ታይም እየቆጠሩ ነው። እነዚህ ቆጥረው ከጨረሱ በኋላ ነው መጨረሻ ላይ ነው በየ24 ሰዓት ኢንተርቫል ዴይሊ ፕሮፊታችሁን ይሰጣችኋል። ይሄ ማለት አሁን እኔ ለምሳሌ እዚህ ጋር ቪአይፒ ፎር የሚለውን የ60 ቀን ወደ 16,300 ብር ገዝቻለሁ ቅድም። ዴይሊ ፕሮፊቴ 650 ብር ነው። ይሄ ማለት ዴይሊ ለ60 ቀን ተከታታይ የሚሰጠኝ ነው። ይሄ ማለት በ24 ሰዓት ለ60 ቀን ተከታታይ አንድ ገዝቻለሁ ይሰጠኛል። የኔ ዊዝሮ ማድረግ ነው ከዚህ በኋላ ስራ ማለት ነው። እና አንዳንድ ያልገባችሁ ሀሳብ ካላችሁ ቴሌግራም ቻናላችን ላይ ሊንክ አለን። የራሳችን ዩዘርኔም አለ። በዛ ዩዘርኔም ማውራት ትችላላችሁ። ፕላስ የእነሱንም ከስተመር ሰርቪስ ዩዘርኔማቸውን ሊንክ አድርገናል። እዛ ላይ ማውራት ትችላላችሁ። እዚህ ጋር ደግሞ ይሄኛው ሲመጣላችሁ ኦፊሻል የራሳቸውን ቻናል ኦፊሻል ቻናል የሚለውን ይሄንን የራሳቸውን ሄዳችሁ ጆይን አድርጋችሁ መከታተል ትችላላችሁ። ኦፊሻል የሚለውን የራሳቸውን ቻናል እዚህ ጋር ጆይን ብላችሁ መከታተል ትችላላችሁ። ከዛም በኋላ ጆይን ካላችሁ በኋላ ካንስል ብላችሁ ስራውን መቀጠል ትችላላችሁ። አንዳንድ ጥያቄ ሲኖር ማሳወቅ ትችላላችሁ። ለሌላ ስራ ወይም ደግሞ በዚህም ስራ አንዳንድ ሌላ አይዲያ ሲመጣልን ቪዲዮ እስከምንሰራላችሁ ቴሌግራም ላይ መከታተል አትርሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ፣ መልካም ስራ ይሆንላችሁ።